አሜን። እግዚአብሔር ትቀበላለህ ያለው ነገር ትቀበላለህ። ቃሉን ስሙ በደንብ። ኢየሱስ ለዘላለም ጌታ ነው። አንድ ሰው ለዛሬ እረፍት ይሆናል። አንድ ሰው ቤት ሞት አይገባም። ድንገተኛ ሞት ቤታቸው አይገባም። እኔ የማወጀው ሌላ ነገር ሳይሆን ሌላ ነገር የለኝም። እኔ ከቃል ውጪ ሌላ ነገር ሌላ ቦታ አልሄድም። ያለ ቃል አልወጣም። ኢየሱስ ለዘላለም ጌታ ነው። መጽሐፍ ሲናገር እንደዚህ ይላል። ኢሳይያስ 27:1 ላይ በዛን ቀን እግዚአብሔር ፈጣኑንም እባብ ሌዋታንንም ጠማማ እባብ ሌዋታንንም ጠማማ በጠንካራ በታላቅ በብርቱ ሰይፍ ይቀጠዋል። ቅድምን አለ በባህር ውስጥ ያለው ዘንዶ አለ እግዚአብሔር ይገድላል። ዛሬ ተገደል። እባክህ ዛሬ በረከትን ያዘው ተገደል። ዛሬ በረከታችሁ የዋጠው በኢየሱስም ተገደል። ያንቺ ነገር በሐል ወደ እጅሽ ይገባል። ወራዱ ሰካሉ ባአኔ ማንከፍራጀና ማሃዶስ 1 2 3 4 5